ጥያቄ ነበረኝና ኦኬ አላህ Subhanahu Wa Ta'ala በአካል ይገለጻል ወይ ደግሞ በእንትን አይገለጽም? አይገለጽም? እሺ እጅ እግር አለው? እጅ እግር አለው አላህ Subhanahu Wa Ta'ala። በቁርአን ላይ እንደዛ የሚል አለ? እግር የሚል አለ? አላህ ስንት እግር አለው? ቆይ እዛ ጋር እንመጣለን። አሁን ጥሩ ጥያቄ ነው የጠየቀው። መጀመሪያ ያነሳው ነጥብ ምንድነው? አላህ በአካል ይገለጣል የሚል ነገር አነሳ። አካል የሚለው ወይም ጅስም የሚባለው ነገር በቁርአንና በሐዲስ የለም አይደለ? አላህ Subhanahu Wa Ta'ala እንግዲህ በአካል የሚገለጽበት የቁርአን ክፍል አላየሁትም። እንደዛ እኮ ነው አይደለ? ትክክል ነህ እኮ በጣም 100% ትክክል ነህ። ለዛ እኮ ነው ትክክል ነህ ብዬ ያደነኩ። ምን መሰለህ አካል የሚባለው ወይም ጅስም የሚለው ነገር በቁርአንም በሐዲስም የለም። እኛ ለአላህ Subhanahu Wa Ta'ala ጅስም ወይም አካል የሚለውን ነገር አንጠቀምም። ነገር ግን እጅ እግር የመሳሰለውን ነገር ደግሞ ስናነሳ ያ የተለየ ነገር ነው ያለው። ለምሳሌ ተመልክተህ ከሆነ እነዚህ የምሰጥህ ነገራቶች በደንብ ያዘ። እሺ በደንብ ያዝም እንትን በልበትም። ጥያቄዎችም ካሉ እዚሁ ትቀጥላለህ። እኔም አሉ ሌሎችም ስላሉ እዚሁ ፖይንት ላይ እንቀጥላለን ማለት ነው። ሌሎች ጥያቄዎች ካሉ ስለ አላህ Subhanahu Wa Ta'ala አጠቃላይ ባህሪያት ስናወራ መጀመሪያ የምናስቀምጣቸው ማሰሪያ የሆኑ ነጥቦች አሉ። እነዛን ነጥቦች መጀመሪያ ላቀብልህ። እነዛን ነጥቦች ያዝ ዘን እንቀጥላለን ሌሎች ፖይንት ላይ ማለት ነው። የመጀመሪያው ነጥብ ምንድነው? አላህ ለይሰ ከሚስሊሂ ሸይ እርሱን ይመስል ማንም የለም ብለን እናምናለን። አላህን ይመስል ማንም የለም። አላህ እኛን አይመስልም፣ አህመድን አይመስልም፣ ኢብራሂምን አይመስልም፣ አንተንም አይመስልም። አዎ ትክክል። አላህ ያንን አይመስልም በሚል ከተውከው ግን ምን አይነት ዳዕዋ ይሆናል መሰለህ? ቁርአን ላይ ፈወይሉል ሊልሙሰሊን የሚል የለም ከድሮ ወይሉል ሊልሙሰሊን ፈወይሉል ሊልሙሰሊን ይላል አይደል? ወየውላቸው ይላል ለሰጋጆች። ለሰጋጆች ወየውላቸው ይላል። እሱ ታዲያ ምን አገናኝ? ስለዚህ አሁን ለሰጋጆች ወየውላቸው ማለት አትስገዱ ማለት ነው ወይስ ስቀጥለው ምን አይነት ሰጋጆች እንደሆነ ያብራራል? ከሰላት የሚያዘገዩት እኮ ነው። በጣም 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 ወሳኝ ሰው ነህ ማለት ነው። ይሄም የቁርአን አንቀጽ ለይሰ ከሚስሊሂ ሸይ አለና ወሁወ ሰሚዕ ይላል። ወሁወ ሰሚዑል በሲር ይላል። እሺ ሰሚዕ ማለት ሰሚዕ ነው አይደለ? በሲር ማለት ተመልካች ነው አይደለ? በጣም ጥሩ አየህ አይደለ? አላህ ሰሚም ነው ተመልካችም ነው። አወተርም ይሰማል ይመለከታል፣ አህመድም ይሰማል ይመለከታል፣ እንስሳም ይሰማል ይመለከታል፣ መላእክትም ይሰማሉ ይመለከታሉ። ግን የአላህ መመልከትና የኛ መመልከት የአላህ መስማትና የኛ መስማት አንድ አይደለም ማለት ነው። የኔ መስማት በጊዜያት ላይ የተገደበ ነው። ለምሳሌ እኔ ከድር አሁን ሚዩት ብታረግና ብታወራ ሰማሃለሁ አልሰማህም? ሚዩት አድርገህ ለምሳሌ ይሄ ምን አይነት ሌባ ነው ልትለኝ ትችላለህ። እኔ ደግሞ ሚዩት አድርጌ ደውዬ ለአህመድ ከድር የሚባለው ምን አይነት ሌባ ነው፣ ውሸታም ነው፣ ባለጌ ነው ልል እችላለሁ። አንተ አሰማኝም። አላህ ጋር ግን አይሰራ። የትም ቦታ የትም ፖዚሽን ላይ የትም ሀገር ይሁን የትም ቦታ ይሁን አላህ ይሰማል ይመለከታል ማለት ነው። ይሄ መጀመሪያው ነው። ሁለተኛ ስለ አላህ Subhanahu Wa Ta'ala ስናወራ ባህሪያትን አስመልክቶ ማለት ነው። አህመድን ለምሳሌ ቆይ እዚህ ጋር ሁለት ሰው ምሳሌ ልስጥልህ። አህመድንና ማሂርን ያዝልኝ ኢብሮ በቪዲዮ ስለተገለጠ ማለት ነው። እሺ የአህመድ መልኩ ምን አይነት ነው? ከድር ራቅ በል አንተ። የአህመድ ቀይ ነው። ጤም ይላል አይደል? ቀይ ብለህማ አታስደስተው። ምን ሆነ ነው? ጤም ነገር ይላል። ጤም ነገር ይላል አህመድ። የማሂር መልክ ምን አይነት ነው? የሰው መልክ ሊለያይ ይችላል እኮ እሱማ ለአላህ ከኛ ጋር ይመስላል እያልኩ አይደለም እኔ። ቆይ ገብቶኛል። እኔ ሌላ ፖይንት ላስይዘህ ነው። የማሂር መልክ ምን አይነት ነው? አታውቀውም አይደለ? ማሂር ካጠገብህ ያለው አታውቀውም? አላውቀውም። ለምን? ስላላየኸው። ኦኬ። ስለ አላህም ስናወራ አላህን ስላልተመለከት ነው ዝም ብለን ከልባችን ተነስተን አናወራም ማለት ነው። አላህ እጅ አለው፣ አላህ እጅ የለውም። እግር አለው፣ እግር የለውም። ፊት አለው፣ ፊት የለውም። ጆሮ አለው፣ ጆሮ የለውም። ይሰማል፣ አይሰማም አንልም። ምንድነው የምንለው? ለምሳሌ ማሂር ሚዩቱን ያነሳና ማሂር ጸጉር አለ? አላውቀውም። ቆይ ማሂር ራሱ ይመልስልን። ጸጉር አለ ማሂር? ጸጉር አለኝ። ኦኬ። ስለዚህ ከድር አሁን ማሂር ጸጉር አለው ወይ ስልህ አዎ ትላለህ። ኮዝ ማሂር ጸጉር አለኝ ብሎ ስለተናገረ ማለት ነው። በጣም ጥሩ። አሁን ምንድነው የምናደርገው? አሁን ይሄን ነጥብ ያዝልኝ ኢብሮ። ይሄን ነጥብ አዳምጣሃል? ይሄን ነጥብ ያዝልኝ እስቲ። አላህ የነገረንን ነገር ንገረን ኢብሮ። እኔ ፖይንት ይዛለሁ። የነገረንን ነገር ለምሳሌ ምን አለኝ ብሏል አላህ ቁርአን ላይ ጣጣጣጣ። የሐዲሱ ይቅር ለማስረዘም ማለት ነው። ቁርአን ላይ ኦኬ እንዲህ ብሎናል አለ፣ እንዲህ ነው ብሎናል አለ፣ እንዲህ ነው ብሎናል የሚለው ላይ ኢንሻአላህ እንትን በለን። እሺ
ጀዛከላሁ አቡኪ በጣም የሚገርም ማብራሪያ ነው የሰጠው። አላህ እንግዲህ ቢየደይ ብሎ በሁለት እጆቼ ለፈጠርኩት ለምን አትሰግድም በማለት ተናግሯል። አንድ ሁለተኛ ቅድም እንደተባለው አላህ ወጅህ እንዳለው ይናገራል። ሱረቱ ራህማን ላይ ምን እያለ ይናገራል? አላህ ወጅህ እንዳለው ፊት እንዳለው ይናገራል። ተግባባን። ሌሎችም በተመሳሳይ የተነገሩ ሊኖሩ ይችላሉ። አሁን በአጭሩ አላረዝምም አቡኪ። ለምሳሌ በተመሳሳይ ቅድም እንደተባለው አንድ በጣም ምርጥ የውመ ዩክሸፉ አን ሳቅ የሚልም እንደገና ስለ ሳቅም የተወራበት ሁኔታ አለ። 3-4 ነገሮች መጥቀስ ይቻላል፣ ከዛ በላይም ግን አሁን ይህን ያዝና አቡኪ ያው ጠቅሼ እላለሁ። ኢንሻአላህ ቀጥል። ለምሳሌ ከድር እኔ አሁን ኢብራሂም ምን ሲል ሰማሁት መሰለ? አላህ ሱብሃነሁ ወተዓላ ሁለት እጆች አሉት ብሎ ሁለት የሚለውን ነገር በምን ገለጸው? የደይ የሚል አለ ነገር የደይ የሚል አለ ብሎ አስቀመጠልን ሱረቱ ሳድ ላይ ማለት ነው። ከዛ አይምሮ ላይ ምን ይመጣል እንዴ? ኃይል ለምን አንተረጉሙም? ፖሲብል አይደለም እንዴ? ኃይል ብለን ልንተረጉመው እንችላለን። እጅን ኃይል ብለን ለምን አንተረጉሙም? እዚህ ጋር ለምሳሌ ኢብሮ ያመጣውን ሙግት ኃይል ነው፣ እንደዚህ ማለት እንደዚህ ነው፣ እንደዚህ ማለት እንደዚህ ነው፣ ለምን አንተረጉመውም ስንል ቁርአንና ሐዲስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያስተምሩ ነብዩ ኡዕጢቱ ጀዋሚዕል ከሊም ብሏል። የንግግርን ጥበብ አንድ ነገር ስናገር ጠቅለል አድርጌ የመናገር ጥበብ ተሰጥቶኛል ብሏል። ሲቀጥል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዚህ ምድር ላይ ከድር ከኛ የደበቁን ሐቅ የሆነ ከአላህ የተላከ የደበቁን ነገር አለ እንዴት? ኦኬ የአላህ እጅ ማለት ኃይል ነው ብለው ነግረውናል። ያለ ቁዋ ነው ብለው ነግረውናል እንደዛ ነብዩ። አዎ አምላክ አላህ ሱብሃነሁ ወተዓላ እጅ በእጅ አይገለጽም። ወደዛ እንመጣለን። አይ እጅ ማለት ጉልበት ነው ብለው ነግረውናል ነብዩ መሐመድ። እጅ ማለት ደግሞ የአካል እኛ ጋር አካል ክፍል ነው ብሎም አልነገሩንማ። አዎ ትክክል፣ እንስማማለን። እኛም የአካል ክፍል ነው አንልም። አሁን እኮ እሷ ናት ከድሮ ምን ችግር አለ መሰለኝ ሀገር ላይ ምን የሚባል ነገር አለ መሰለኝ። ሁለት አይነት ሴክቶች አሉ። አንደኛው ክርስቲያኖች ናቸው። ክርስቲያኖች ብዙ ጊዜ እኛ ጋር ሲመጡ ብትመለከት አሁን እንደዚህ አሁን ንጽጽር ላይ ስንሰራ ምናምን ብትመለከት እኛ ጋር ሲመጡ በቃ ሙስሊሞች እንደዚህ ገዳዮች ነብዩ ምናምን እንደዚህ ምናምን በቃ ሲሳደቡ ይላሉ። ለምን ኢስላሞፎቢያ የሚባል ሐሳብ ይከተትባቸውና ይታጨቁና ልክ እዚህ ጋር ሲመጡ በቃ ቀጥታ ለመጥፋት ነው የመጡት። ነብዩ እንደዚህ የ9 ዓመት ሴት እንዲያርጉ እንደዚህ ሴት ደፍሮ እንዲያርጉ ሌባ እንደዚህ ውሸታም እንደዚህ ምናምን ነበረ እንደዚህ ባለጌ ነብይ እንደዚህ ምናምን ይሉናል ክርስቲያኖች ይመጡና ከዛ ደግሞ ሙስሊም ደግሞ ሆኖ ሚስኮንሴፕሽን ደግሞ ያለባቸው አሉ ወይ ብዙ ያልተማሩ ወይ ደግሞ ብዙ ጥንካሬ ያላቸው ምናምንና እንዴት አላህን በአካል ትገልጻላችሁ? አረኛ በአላህን በአካል አንገልጥም። ስለ አላህ Subhanahu Wa Ta'ala ስናምን አላህን ይመስል ማንንም የለም፣ እንደርሱ ጥራት ያለው ማንንም የለም። የኔ እጅና አላህ እጅ ተብሎ ሲገለጽ ምን አይነት ነው የሚለውን አላቅም፣ አካል ብለንም አልገልጸውም። የአላህ ባህሪ ብዬ ነው የምገልጸው በሐዲስም በቁርአንም ስለመጣ ማለት ነው። ግን ከድሮ ቀደም አይታ ልክ